የኦሮሞ ነጻነት ድምጽ ነው። የኦሮሞ ነጻነት ድምጽ ዘወትር ማክሰኞ፣ አርብና ቅዳሜ ከጠዋቱ ከ12 ሰዓት ተኩል እስከ 1 ሰዓት፣ ምሽት ከ12 ሰዓት እስከ 12 ሰዓት ተኩል እንዲሁም ረቡዕ ከጠዋቱ ከ1 ሰዓት ተኩል እስከ 2 ሰዓት፣ ምሽት ደግሞ ከ1 ሰዓት እስከ 1 ሰዓት ተኩል በ837 ኪሎ ሄርዝ መካከለኛ ሞገድና በ7175 ኪሎ ሄርዝ አጭር ሞገድ እንዲሁም በ25 ሜትር ባንድ አጭር ሞገድ በ11810 ኪሎ ሄርዝ ላይ ዘወትር አርብና እሁድ ከምሽቱ ከ2 ሰዓት እስከ 2 ሰዓት ተኩል በአፋን ኦሮሞ፣ ረቡዕ ምሽት ከ2 ሰዓት እስከ 3 ሰዓት ደግሞ በአፋን ኦሮሞና በአማርኛ በቅደም ተከተል የሚያስተላልፈውን ዝግጅት አሁን ጀመረ። ይህ የኦሮሞ ነጻነት ድምጽ ነው። ሰላም ጤና ይስጥልኝ ክቡራትና ክቡራን የኦሮሞ ነጻነት ድምጽ ተከታታዮች፣ ልባዊ ሰላምታችን በያዳናውን ዝግጅት በማስተዋወቅ እስከ ዝግጅታችን ፍጻሜ ከእናንተ ጋር የሚቆየው እርሳጋዲሳ ነኝ። ቀዳሚ ዝግጅታችን ዜና ይሆናል። በኦሮሚያ የወያኔ ጦር ኃይል ሰሞኑን የፈጸመውን ጭፍጨፋ የተመለከተ የኦሮሞ ነጻነት ግንባር ዜናውን ተከትሎ ይስተናገዳል። የኦሮሞ ሕዝብ ደመኛ ጠላት የሆነው የወያኔ ህወሓት መንግስት ከኢምፓየሮታ ኢትዮጵያ ህዝቦች ጫንቃ ላይ እስካልተወገደ ድረስ በስርዓቱና በቅጥረኛ ተላላኪዎቹ የሚነዛ ማንኛውም የማስመሰያና የማወናበጃ ፕሮፓጋንዳ ህዝቡ የሚሻውን ለውጥ ሊያመጣ አይችልም። በዚህ ላይ የሚያተኩር ሀተታ መግለጫውን ተከትሎ ይቀርባል። ሁሉንም እስከ ዝግጅታችን ፍጻሜ ከኛ ጋር በመሆን እንድትከታተሉ እየጋበዝኩኝ አሁን ዜና ይቀርባል። በድጋሚ ጤና ይስጥልን የተከበራችሁ አድማጮቻችን፣ የሰዓቱ ዜና እነሆ እንደሚከተለው ይቀርባል። ዜናውን የማቀርብላችሁ እኔ ሊበንገዳ ነኝ። በቦረና ዞን ቦርቦር ወረዳ የሶማሌ ክልል ልዩ ኃይል ባካሄደው ወረራ የኦሮሞ ዜጎችን መግደሉና ንብረት ማውደሙን ቀጥሏል። በቦረና ዞን ቦርቦር ወረዳ ደደች በበላ በተባለ ቀበሌ ታህሳስ 6 ቀን 2017 ዓ.ም ወያኔ ያሰማራቸው የልዩ ኃይል ታጣቂዎች በኦሮሞ ህዝብ ላይ በከፈቱት ተኩስ ሰላማዊ የኦሮሞ ዜጎችን መግደላቸውና በርካቶችን ከቀያቸው ማፈናቀላቸው ይፋ ሆኗል። አቶ ጃርሶ ቦሩ የተባሉ የኦሮሞ ዜጋ በወረራው የተገደሉ ሲሆን ሌሎች አያሌ ዜጎችም ቆስለዋል። ህዝቡ ራሱን ከወራሪዎች ለመከላከል በወሰደው እርምጃ 3 የልዩ ኃይል ታጣቂዎችን ገሎ ወያኔ ያስታጠቃቸውን 2 ጠመንጃዎችና የተለያዩ ትጥቆችን መማረኩ ታውቋል። ተያይዞ በደረሰን ሌላ ዜና በቦረና ዞን ታህሳስ 7 ቀን 2017 ዓ.ም የገብራ ጎሳ የኦሮሞ ዜጎች ከወያኔ ኃይሎች በማምለጥ 4 ኤኬኤም ጠመንጃዎችንና 1 ፒኬኤም ይዘው ሞያሌ ከተማ ውስጥ ለኦሮሚያ ፖሊስ እጃቸውን እንደሰጡ ምንጮች ገልጸዋል። ህዝቦችን በማጋጨት የስልጣን ዘመኑን ለማራዘም የሚሰራው የወያኔ ስርዓት የኦሮሞ አጎራባች የሆኑ ህዝቦችን ተንኮል ሸርቦ ከኦሮሞ ጋር የማናቆሩን ሴራ በመቀጠል በኦሮሞና በቡርጂ ዜጎች መካከል በፈጠረው ግጭት የሰው ህይወት መጥፋቱ ተዘግቧል። በዚሁ መሰረት በጉጂ ዞን ሱሮ በርጉዳ ወረዳ ውስጥ ስርዓቱ በኦሮሞና በቡርጂ መካከል ሴራ ሸርቦ በፈጠረው ግጭት አቶ ቶንጣ ሳፌ የተባሉ የኦሮሞ ዜጋ ሲገደሉ 1 ሌላ ደግሞ ቆስለዋል። የወያኔ መንግስት የቡርጂ ተወላጆችን ከባድ መሳሪያ በማስታጠቅ በኦሮሞ ህዝብ ላይ አሰማርቶ የከፈተው ይህ ውጊያና ያስከተለው ጉዳት ስርዓቱ ኦሮሞን ከምድረ ገጽ ለማጥፋት ያወጣው የዘር ማጥፋት ወይም ጄኖሳይድ አካል ነው ያሉት ብሔርተኞች ሁሉም የኦሮሞ አጎራባች ብሔሮችና ብሔረሰቦች ይህን የወያኔን ሴራ አውቀው የቡድኑ መሳሪያ ከመሆን እንዲቆጠቡና ወንድማቸው ከሆነው ኦሮሞ ጎን ቆመው ጨቋኙንና ህዝቦችን ከፋፍሎ በማናቆር እድሜውን ለማራዘም የሚጥረውን ወያኔን ለማስወገድ እንዲሰሩ ጠይቀዋል። ወያኔ ባሰማራቸው የጥፋት ኃይሎች በኦሮሞ ዜጎች ላይ የሚፈጸመው ዘመቻ የጎረቤት ሀገራትን ድንበር በመሻገር የወያኔ ስርዓትን ግፍ በሸሹ የኦሮሞ ዜጎችን ህይወት እየቀጠፈ መሆኑን ታወቀ።
ምንጮች ባደረሱን ዘገባ መሰረት የሶማሌ ክልል ልዩ ኃይል ተብዬ ሽብር ኃይሎች ታህሳስ 5 ቀን 2017 ዓ.ም የወያኔ መንግስት ከሚፈጽምባቸው ሰቆቃ ህይወታቸውን ለማትረፍ ወደ ጎረቤት ሀገር ኬንያ ሸሽተው በግል ስራ ላይ በመሰማራት ኑሯቸውን ይመሩ የነበሩ 8 የኦሮሞ አድነው ታካቦ በተባለ ቦታ እጅግ አሰቃቂ በሆነ ሁኔታ በመቅላት እንደገደላቸው ታውቋል። እነዚሁ የልዩ ኃይል ታጣቂዎች በመቀጠልም ታህሳስ 7 ቀን 2017 ዓ.ም በኬንያ የአጁረን ህዝብ በሚኖርበት አካባቢ ዘልቀው በመግባት ጉርሜሳ በተባለ ቦታ የቦረና ተወላጅ የኦሮሞ ዜጎችን አድነው ሁለቱን ወዲያውኑ ሲገሉ አንድ ሌላ ደግሞ አቁስለው በሞትና በህይወት መካከል ይገኛል። የሶማሌ ክልል ልዩ ኃይል ፖሊስ በኦሮሚያ ድንበር አካባቢዎች በመንግስት ጦር ኃይል ታግዞ እየፈጸመ ካለው በጎረቤት ሀገርም በኦሮሞ ዜጎች ላይ ዘመቻውን ማጠናከሩ ያስቆጣው የኦሮሞ ህዝብ በተለይ በሽብር ኃይሉ የተገደሉትና የቆሰሉት ወደ ሞያሌ በመጡበት ወቅት ሰልፍ በመውጣት ቁጣውን የገለጸ ሲሆን የወያኔ ጦር ኃይል በህዝቡ ላይ በከፈተው ተኩስ 5 ዜጎችን ክፉኛ ማቁሰሉን ምንጮች አክለው አስረድተዋል። በኦሮሞ ህዝብ ላይ እየተፈጸመ ያለውን የዘር ማጥፋት ዘመቻ በመቃወም በተለያዩ የምስራቅ በደቡብና በምዕራብ ኦሮሚያ ዞኖች ውስጥ ወጣት ተማሪዎችና ህዝቡ የሚያካሂዱትን ተቃውሞ ያጠናከሩ ሲሆን በሌላ በኩል ደግሞ የሶማሌ ክልል ልዩ ፖሊስ ዘመቻን በመደገፍ ወያኔ ባሰማራቸው የፌዴራል ጦር ኃይልና የመከላከያ ሰራዊት በኦሮሞ ዜጎች ላይ የሚፈጸመው ግድያ እንደቀጠለ ነው። ኢብሳ ጋዲሳ ተጨማሪ ዘገባ አለው። በምስራቅ ኦሮሚያ የተለያዩ አካባቢዎች ወያኔ ባሰማራቸው የሶማሌ ክልል ልዩ ኃይል ተብዬ አሸባሪዎች በኦሮሞ ህዝብ ላይ እየተፈጸመ ያለው ግድያ የቀጠለ ሲሆን ህዝብም እነዚህን ወራሪ ኃይሎችን በጋራ በመመከት ላይ እንደሚገኝም ምንጮች ዘግበዋል። የልዩ ኃይል ዘመቻ በወያኔ መከላከያና የፌዴራል ኃይሎች የታገዘ ነው ያሉት ምንጮች እነዚህ የመንግስት ኃይሎች እጅግ የለየለት አረመናዊ ጭፍጨፋ እየፈጸሙ መሆናቸውን ሐረርጌ ዞን የተለያዩ አካባቢዎች ወያኔ አሰልጥኖና አስታጥቆ ባሰማራቸው የሶማሌ ክልል ልዩ ኃይል ተብዬ ወራሪዎች በኦሮሞ ህዝብ ላይ የሚፈጽሙት ጦርነት የቀጠለ ሲሆን በተለይ ሰርካማ በተባለ ቦታ ልዩ ኃይል ተብዬው የአሸባሪ ቡድን አንድ የኦሮሞ ዜጋ መግደሉና ይህንኑ ተከትሎ የአካባቢው ነዋሪ ራሱን ከጥቃትና ከወራሪ ለመከላከል በልዩ ኃይል ላይ እርምጃ ወስዶ አንድ መግደሉን ምንጮች ይገልጻሉ። ታህሳስ 11 ቀን 2017 ዓ.ም በምስራቅ ኦሮሚያ ሜታ ወረዳ ጨለንቆ ከተማ ባዶ እጆቹን ሰልፍ ወጥቶ በልዩ ኃይልና በፌዴራል ጦር የሚፈጸመውን ግድያ መቆም አለበት፣ በተከፈተበት ዘመቻ እያለቀ ላለው ህዝባችን መንግስት መድረስ አለበት፣ በወራሪው ለተጎዱት ወገኖች መድረስ እንፈልጋለን ሲል በነበረ ህዝብ ላይ የመከላከያ ጦር በከፈተው የተኩስ እርምታ ከ15 በላይ መገደላቸውና አያሌ ዜጎች ቆስሎ ሐረር ህይወት ፋና ሆስፒታል እንደገቡ ታውቋል። ከሟቾቹ መካከል የሀገር ሽማግሌዎች፣ ወጣቶችና ህጻናት እንደሚገኙበት የተገለጸ ሲሆን የወያኔ ጦር ኃይል ተኩሱን የከፈተው በሜታ ወረዳ አስተዳደር ጽህፈት ቤት ፊት ለፊት ህዝቡ ጥያቄውን እያቀረበ ባለበት ወቅት እንደሆነ ተነግሯል። ይህንን ወንጀል የፈጸመው የፌዴራል ጦር ኃይል ቀደም ሲል በአካባቢው ሰፍሮ የሶማሌ ክልል ወራሪዎችን በመርዳት የኦሮሞ ዜጎችን ሲያሰቃይ የነበረና በተጨማሪም ወደ ስፍራው የተላከ የፌዴራል ጦር ኃይል መሆኑ ተነግሯል። በምስራቅ ወለጋ ዞን ልሙ ወረዳ ገሊላ ከተማ ውስጥ ቁጥራቸው ከ1000 በላይ የሚሆኑ ሁለተኛ ደረጃና የመሰናዶ ትምህርት ተማሪዎችና ወጣቶች ከህዳር 6 እስከ 8 ቀን 2017 ዓ.ም የተቃውሞ ሰልፍ በመውጣት የመብት ጥያቄ አቀርቧል። ወጣት ተማሪዎቹ ካቀረቧቸው ጥያቄዎች መካከል የኦሮሚያ ድንበር መከበር አለበት፣ መጠየቅ አለባቸው፣ ሲዮሲ አይመለከተንም፣ በወረዳችን ላይ ሚሆን በኦሮሚያ ውስጥ ያለ አንዳች ጥፋት የታሰሩ የኦሮሞ ዜጎች ይፈቱ፣ የመብት ጥያቄያችን ምላሽ እስከሚያገኝ ድረስ ከትግላችን ወቄ ባቀረቡ ወጣቶች ላይ ተኩስ መክፈታቸውና 19 ወጣቶችን ማሰራቸው የተገለጸ ሲሆን የአካባቢው ነዋሪ ህዝብን በሁኔታው በመቆጣት ከወጣቶቹ ጎን ተሰልፈው ተቃውሞውን በማጠናከሩ የታሰሩ ወጣቶች ሊፈቱ እንደቻሉ ተዘግቧል። በሌላ ዜና ከተለያዩ የከፍተኛ ትምህርት ተቋማት የተሰባሰቡትና በኦሮሞ ተማሪዎች አንድነት ስር የተደራጁ የኦሮሞ ወጣቶች በሶማሌ ልዩ ፖሊስ ዘመቻ ጉዳት ለደረሰባቸው የኦሮሞ ዜጎች ያላቸውን ወገናዊ አጋርነት
ለማሳየት ወደ ቦረና ዞን የአበሎ ከተማ ባቀኑበት ወቅት በስርዓቱ ኃይሎች ጥቃት እንደደረሰባቸው ታውቋል። ቀደም ሲል ከታህሳስ 3 ቀን 2017 ዓ.ም አንስቶ በኦሮሞ ህዝብ ላይ እየደረሰ ያለው ጉዳት በተለይ በኦሮሚያ ድንበር አካባቢዎች የሚፈጸመው ጥቃት በእጅጉ ያሳሰባቸው ከተለያዩ ዩኒቨርሲቲዎችና ኮሌጆች የተሰባሰቡ የኦሮሞ ተማሪዎች በያበሎ ከተማ በመሰባሰብ ውይይት አካሂዷል። በውይይታቸው ላይ የመንግስት አካላት ተገኝቶ ተገቢውን ምላሽ እንዲሰጣቸው ያቀረቡት ጥያቄ ምላሽ በማጣቱ ብቻቸውን ተወያይቶ የጋራ ውሳኔ ለማሳለፍ እንደተገደዱ ተማሪዎች ገልጸዋል። ወጣት የኦሮሞ ተማሪዎች በሶማሌ ክልል ልዩ ኃይል ወረራ የተገደሉትን ዜጎች በመቅበርና ቤተሰቦቻቸውን በማጽናናት የቆሰሉትን ደግሞ ሐኪም ቤት ድረስ ሄደው በአስፈላጊ ሁሉ በማርዳት ስራ ላይ እንደተሰማሩ የገለጹት ምንጮች በመቶ ሺዎች የሚቆጠር ብር አሰባስቦ እንደለገሱም ይፋ አድርጓል። ተማሪዎቹ በቦረና ዞን የአበሎ ሁለተኛ ደረጃ ትምህርት ቤት ውስጥ ባካሄዱት ውይይት የኦሮሚያ ድንበር ይከበር፣ በኦሮሞ ህዝብ ላይ ወይንም ጄኖሳይድ ወንጀልን እናወግዛለን፣ ነፍስ ገዳይ ወንጀለኞች ለፍርድ ይቅረቡ፣ መንግስት በህዝባችን ላይ እያደረሰ ላለው ችግር ኃላፊነት መውሰድ አለበት፣ የኦሮሚያ ድንበር ጉዳይ ተገቢው ምላሽ ማግኘት አለበት፣ ባለን ችሎታና አቅም ከህዝባችን ጎን እንቆማለን፣ የኦሮሞ ህዝብ የመብት ጥያቄ ምላሽ እስከሚያገኝ ድረስ ትምህርት አንማርም፣ ትግላችን እንቀጥላለን በማለት አቋማቸውን አንጸባርቋል። ተማሪዎቹ ይህንን ውሳኔ ካሳለፉ በኋላ 3 የመንግስት ተወካዮች በተማሪዎቹ መካከል በመገኘት ተማሪዎቹን ለማስፈክና ለማስፈራራት ቢሞክሩም ሊሳካላቸው አልቻለም። ከኦፒዲዮ የማዕከላዊ ኮሚቴ ከደህንነት ጉዳይ ኮሚሽንና ከኦሮሚያ ፖሊስ ኮሚሽን ተወክለን መጣን ያሉት የመንግስት ሹማምንት ለተማሪዎቹ ስለ ትምህርት ጠቀሜታ በማደስኮር እያቀረቡት ያለውን ጥያቄ ትተው ወደ ትምህርት ገበታ እንዲመለሱ ለማባበልና ካልሆነም ችግር እንደሚደርስባቸው ለማስፈራራት ቢሞክሩም ተቀባይነት አጥቷል። እኛ የትምህርት ጠቀሜታ ሳይረዳን ቀርቶ ሳይሆን በመንግስት የጦር ኃይል በወገኖቻችን እየተፈጸመ ያለው ጭፍጨፋ እስከሚገታ ትምህርት መከታተል ስለማንችል በአጠቃላይ በኦሮሞ ህዝብ ላይ ተነጣጥሮ እየተካሄደ ያለው ግድያ፣ ማፈናቀል፣ ዝርፊያና የመብት ጥሰት እንዲቆምና የመብት ጥያቄዎቻችን ምላሽ እስከሚያገኝ ድረስ ከትግላችን ወደ ኋላ አንልም በማለት ቅጥረኞችን ህፍረት አከናንበው እንዲመለሱ አድርጓል። ወያኔ የአጋዚ ጦር ኃይል እንዲሁም የፌደራል ፖሊስና አድማ በታኝ ኃይሎችን በአካባቢው በማሰማራት ለወገናቸው በመድረስ በበጎ ተግባር ላይ የተሰማሩትና የመብት ጥያቄያቸውን በሰላማዊ መንገድ ባቀረቡ ተማሪዎች ላይ ተኩስ በመክፈታቸውና ድብደባ በመፈጸም እንዲሁም በማሰር ጉዳት እንዳደረሱ ምንጮች ያስረዳሉ። ኢብሳ ጋዲሳ ነበር። በመጨረሻ ኦሮሞ ተወላጆች ተማሪዎች ኦሮሞ በመሆናቸው ብቻ ተወንጅለው በወያኔ ስርዓት ታሰሩ። አምባገነኑ የወያኔ መንግስት በጅማ ዩኒቨርሲቲ የኦሮሞ ዜጎች የሆኑ 12 ተማሪዎችን ያለ አንዳች ጥፋት ይዞ ሜንቲና በሚባለው በጅማ ከተማ በሚገኘው እስር ቤት ማጎሩን የደረሰን ዘገባ አመልክቷል። እነዚህ ተማሪዎች ከዋናው ግቢ ወይም ሜን ካምፓስ የተያዙ ሲሆን በግቢው ለዩኒቨርሲቲው የስነ ስርዓት ኮሚቴ እንዲቀርቡ በሚል የ15 ተማሪዎች ስም ዝርዝር ለሶስተኛ ዙር የወጣ መሆኑን የገለጹት ምንጮች የኦሮሞ ተማሪዎች አንዳችም ጥፋት ስላልፈጸምን ለምን እንደተፈለግን ሄደን እንጠይቅ ብለው ሲሄዱ ማስታወቂያው ወደ እስር ትዕዛዝ ተቀይሮ እንደታሰሩ ገልጸዋል። እነዚህ ተማሪዎች የፈጸሙት አንዳችም ወንጀል ኖሮ ሳይሆን ኦሮሞ በመሆናቸው ብቻ እንደተወነጀሉና ለእስር እንደተዳረጉ ያመለከቱት ምንጮች የጅማ ዩኒቨርሲቲ ሁሉም ግቢዎች ተማሪዎች በድርጊቱ በመቆጣት ተቋማቸውን እንዳሰሙ ገልጸዋል። የወያኔ መንግስት የኦሮሞ ተማሪዎች ላይ በተለያየ መልኩ የሚፈጽመው ዛቻና ወከባ እንዲሁም እስራትና ሰቆቃ አንድም ተማሪዎቹ እያቀረቡት ያለውን ጥያቄና እያካሄዱት ያለውን የመብት ትግል እንዲተው ለማድረግ ሲሆን በሌላ በኩል ደግሞ ኦሮሞ ምሁርና የነገ ሀገር ተረካቢ ትውልድ የማሳጣት ጠላታዊ ዘመቻ በመሆኑ ሁሉም ሊጋፈጠው እንደሚገባ ብሔርተኞች ይገልጻሉ። አድማጮች፣ የሰዓቱ ዜና በዚሁ አበቃም።
አድማጮቻችን ከኦሮሞ ነጻነት ድምጽ ከአማርኛ ቋንቋ ዝግጅት ክፍላችን ዜናን በማስደመጥ የጀመረው ዝግጅታችን አሁንም እንደቀጠለ ነው። ሰሞኑን በኦሮሚያ የወያኔ ጦር ኃይል በኦሮሞ ህዝብ ላይ የፈጸመውን ጭፍጨፋ አስመልክቶ ከኦሮሞ ነጻ አርባር ተከታተሉን። በኦሮሞ ህዝብ ላይ በቀጣይነት እየተፈጸመ ያለውን የጅምላ ፍጅት ሊገታ የሚችለው እየተካሄደ ያለውን የነጻነት ትግል ማጠናከር ብቻ ነው። የኦሮሞ ነጻነት ግንባር መግለጫ የኦሮሞ ህዝብ ለጭቆና አገዛዝ ከተዳረገበት ወቅት አንስቶ ሲፈጸምበት የነበረው ግድያ የቆመበት አንድም ወቅት ባይኖርም በወያኔ አምባገነን ያገዛዝ ዘመን ግን ኦሮሞ ከሌሎች የኢትዮጵያ ኤምፓየር ህዝቦች ተነጥሎና ተተክሮበት የጅምላ ፍጅት እየተፈጸመበት ይገኛል። በወያኔ ጀነራሎች በሚታዘዙ የሶማሌ ክልል ልዩ ኃይል ፖሊሶች በቀጣይነት በምስራቅ ደቡብ ምስራቅና ደቡብ ኦሮሚያ ዞኖች በኦሮሞ ህዝብ ላይ የተከፈተው ዘመቻ የወያኔ ህወሓትን ድብቅ አጀንዳ ገሃድ አውጥቷል። የኦሮሞ ህዝብ ሀገሪቷን አስተዳደራለሁ የሚል መንግስት አሰልጥኖ አስታጥቆና መመሪያ ሰጥቶ ባሰማራቸው ኃይሎች በገዛ ቀዬ ውስጥ በጥይት ሲጨፈጨፍ ሀብት ንብረቱ ሲወድምና ሲዘረፍ ለህዝቡ ደርሶ መፍትሄ የሚያበጅ የመንግስት አካል ከመታጣቱም ባሻገር የመከላከያ ሰራዊት ተብዬውን ኃይል በተጨማሪ ወደ ኦሮሞ ህዝብ በማሰማራት የተቀረውንም የኦሮሞ ዜጋ ጠራርጎ ለማጥፋት ዘመቻ መክፈት የወያኔ መንግስት የኦሮሞን ህዝብ ከምድረ ገጽ ለማጥፋት ያለውን ፖሊሲ ከመቼውም ጊዜ በበለጠ ቁልጭ አድርጎ የሚያሳይ ነው። ከቅርብ ጊዜያት በፊት በአምቦ የነገ ተስፋ ወጣቶች ላይ በወያኔ ኃይሎች የተፈጸመው ዘግናኝ ጭፍጨፋ ከኦሮሞ ህዝብና ለሰብአዊ ፍጡር ርህራሄ ካላቸው ህሊና የማይወጣ የቅርብ ጊዜ ድርጊት ነው። በምስራቅ ኦሮሚያ ሜታ ወረዳ ጨለንቆ ከተማ ታስረት የፌደራል ጦር ኃይል ባዶ እጆቹን ሰልፍ ወጥቶ በቀያችን የሚፈጸምብን ግድያ ይቁም ባለው የኦሮሞ ህዝብ ላይ በፈጸመው የጅምላ ፍጅት ከ25 በላይ የኦሮሞ ዜጎችን ህይወት ቀጥፎ በርካቶችን ቁስለኛ ያደረገው እጅግ አሰቃቂ ጭፍጨፋ የሀበሻ ጨቋኝ ገዢዎች በዚህ ታሪካዊ ቦታ በተደጋጋሚ የፈጸሙትን እልቂት የሚያስታውስና ከፍተኛ ቁጭትን የሚፈጥር ነው። በተመሳሳይ ሰሞኑን በሳርከማ በዱሴና በቁልቢ የተፈጸሙ አረመኔያዊ ግድያዎችም የጨቋኙን ስርዓት አረመኔያዊነት ይበልጥ ያሳየ ድርጊት ነው። ይህ የጠላት ኃይሎች ወረራ በባሌና በቦረና ዞኖችም በቀጣይነት በኦሮሞ ዜጎች ላይ መካሄዱ ይህንን እውነታ ያረጋግጣል። እጅግ የሚያስቆጨው ግን ለኦሮሞ ህዝብ ቆመናል፣ ካሁን በኋላ የኦሮሞን ችግር ለመቅረፍ እንሰራለን በሚል በየቀኑ ሲለፍፉ የሚውሉትና በመሬት ላይ ተጨባጭ ነገር ያላሳዩት የኡፒዲዮ ሹማምንት በጨለንቆና በሌሎችም አካባቢዎች በኦሮሞ ህዝብ ላይ የደረሰውን እልቂት እውነታ አቅጣጫ ለማሳት በስሜት በተንቀሳቀሱ ወጣቶች የተፈጸመ ድርጊት ነው በሚል ጥፋቱን ወጣቶች ላይ ለማላከክ መሞከራቸው ነው። በአሁኑ ወቅት የኦሮሞ ዜጎች ለስርዓቱ የሚሰሩ የወረዳና የቀበሌ አስተዳዳሪ እንዲሁም የህዝቡን ደህንነት የሚያስጠብቁ በሚል በኦሮሚያ ውስጥ የተሰማሩት ሳይቀሩ ኦሮሞ በመሆናቸው ብቻ ተተኩሮባቸው በጠራራ ፀሐይ ያለ አንዳች ጥፋት በፌደራል ኃይሎች እየተገደሉ ነው። ወገኖቻችን ለምን ይገደላሉ ያሉትም ተመሳሳይ ዕጣ ፈንታ እየገጠማቸው ነው። በወያኔ መንግስትና በኦሮሞ ህዝብ መካከል ለአመታት እየተካሄደ ያለው ጦርነት የኦሮሞ ህዝብን ህልውና ጥያቄ ውስጥ ያስገባ መሆኑ በተደጋጋሚ ያስገነዘብነውና የማጠያይቅ እውነታ ነው። ህዝባችን በቀዬው ላይ በልዩ ኃይል ታጣቂዎች ከፌደራል ሰለ ንብረቱ እየወደመና እየተዘረፈ ይገኛል። የአብራኩ ክፋይ በሆነው ወገኑ ላይ የሚደርሰው ችግር ተሰምቶት ሊደርስለት የሞከረውን የኦሮሞ ዜጋም በኦሮሚያ ውስጥ ባሰማራቸው የፌደራል ኃይሎች መንገድ ላይ ጠብቆ መግደልና ይዘውት የሚጓዙት እርዳታ ለህዝቡ እንዳይደርስ ከማገድ በተጨማሪም ለተላላኪ ድርጅቱ ኦፒዲኦ በሰጠው መመሪያ የኦሮሞ ህዝብ እየገደለው ያለውን መንግስት እርቅ እንዲጠይቅ ፕሮፓጋንዳ በማስነዛት ላይ ይገኛል። ይህም ስርዓቱን እየመራ ያለው መንግስት ለኦሮሞ ህዝብ ያለውን ጥላቻና ንቀት ከማሳየቱን ባሻገር የኦሮሞ ህዝብ በወያኔ ህወሓት አስተዳደር ስር
ከተለያዩ አቅጣጫዎች ለተከፈተበት በታሪክ ታይቶ ለማይታወቅ አስከፊ እልቂት መጋለጡን ያመለክታል። የኦሮሞ ነጻነት ግንባር የኦሮሞ ዜጎችን ከምድረ ገጽ ለማጥፋት አልሞ በሶማሌ ክልል ልዩ ኃይልና ከባድ መሳሪያ በታጠቁ የፌደራል ጦር እየተፈጸመ ያለውን ዘመቻ አጥብቆ ያወግዛል። ተነጣጥሮበት እየተካሄደ ያለውን ዘመቻ ለማስቆም የኦሮሞ ህዝብ ያለው ብቸኛ መፍትሄ የጠላት ተላላኪዎች በሚነዙት የማታለያና ማደናገሪያ ወሬ ሳይታለል በሁሉም ስልቶች ተጠቅሞ የነጻነት ትግል የሚጠይቀውን መስዋዕትነት ሁሉ ከፍሎ በጠመንጃ አፈሙዝ ለእልቂትና ጭቆና ለዳረገው ጠላት ፍጻሜ በማበጀት የሀገር ባለቤትነት መብቱንና ነጻነቱን ማረጋገጥ ብቻ ነው። ድል ለኦሮሞ ህዝብ። የኦሮሞ ነጻነት ግንባር ታህሳስ 12 ቀን 2017 ዓመተ ምህረት አድማጮቻችን ዜናን በማስደመጥ የኦሮሞ ነጻነት ግንባር መግለጫን ያስከተለው የዛሬ ዝግጅታችን አሁንም ነው። የወያኔ ህወሓት መንግስት ከኢምፓየርቷ የኢትዮጵያ ህዝቦች ጫንቃ ላይ እስካልተወገደ ድረስ በስርዓቱና በቅጥረኞቹ ተላላኪዎች የሚነዛ ማንኛውም የማስመሰያና የማወናበጃ ፕሮፓጋንዳ ህዝቡ የሚሻውን ለውጥ ሊያመጣ አይችልም። በዚህ ላይ ያተኮረ ሀተታ እንደሚከተለው ይስተናገዳል። ተከታተሉን። የኦሮሞ ህዝብ ላለፉት 26 ዓመታት ወያኔ ምን አይነት ስራ ዘርግታ ምን አይነት ወንጀልና ደባ ስትፈጽም እንደቆየችና እንዳለች አሳምሮ ያውቃል። ወያኔ ነፍሰ ገዳይ፣ ዘራፊና ቀማኛ፣ የወጣላት አወናባጅና ውሸታም ቡድን ናት። ከ26 ዓመታት በፊት በሸርና በጠመንጃ ስልጣን ከያዘችበት ዕለት ጀምሮ በመላው የኢምፓየሪቷ ኢትዮጵያ ህዝቦች ላይ በተለየ መልኩ ደግሞ በኦሮሞ ህዝብ ላይ በርካታ አስነዋሪና ኢሰባዊ ዘግናኝ ወንጀሎችን ፈጽማለች። ዘረፋው፣ ግድያው፣ እስራትና እንግልቱ የየዕለት የሥርዓቱ ተግባር ነበር፣ ተግባርም ነው። የኢምፓየሪቷ ኢትዮጵያ ህዝቦች በተለይ የኦሮሞ ህዝብ ይህችን ነፍሰ በላ ወራሪ ዘራፊና ቀማኛ ቡድን ከላዩ ላይ ለማስወገድ እጅግ አኩሪና ብዙ ድሎችን ያስመዘገበ ትግል እያደረገ ነበር። አሁንም ቄሮ ልጆቹ በዚህ ስርዓት ላይ በከፈቱት ጸረ ጭቆና አመጽ ስርዓቱን ነቅንቀው መያዣ መጨበጫ አሳጥተውት ለውድቀት እየተንገዳገደ ይገኛል። በምላሱ ያለ አስመስሎ ስርዓቱ ቢወተውትም በኦሮሞ ህዝብና በጭቁን የኢምፓየሪቷ ኢትዮጵያ ህዝቦች እየተንኮታኮተ ይገኛል። ትግሉ ተጠናክሮ በሁሉም አቅጣጫ ከተቀጣጠለ ደግሞ የስርዓቱ ቀብር ሩቅ አይሆንም። ከቅርብ ጊዜ ወዲህ አንዳንድ ወዳደሮችን የኦፒዲዮን በወያኔ ሰልጥና የተሰጣትን የማስመሰል ፕሮፓጋንዳ ሰምተው ለኦሮሞ ህዝብ የተለየ መና እየወረደ እንዳለና የኦሮሞ ህዝብም ከዘረፋ፣ ከስራት፣ ከግድያና ከእንግልት እየተፈወሰ እንዳለ አድርጎ ሲያናፍሱ፣ ሲያወሩና ሲያስወሩ አይተን እየሰማን እንገኛለን። ሐቁ ግን ሌላ ነው። ህዝባችን የኦሮሞ ህዝብ ትላንትም ዛሬም በከፋ ጭቆና ውስጥ ይገኛል። ዘረፋ፣ እስራትና ግድያው እንኳን ሊቆም ተባብሶ ቀጥሏል። የኦሮሞ ህዝብ በመሃል ሀገር አጋዚ በተባለ ቅልብ ነፍሰ ገዳይ ጦር ሲጨፈጨፍ፣ ከመሃል ሀገር ራቅ ባሉ ቦታዎች ደግሞ መከላከያ በተባለ በወያኔ በሚታዘዝ የስርዓቱ ጦርና ወያኔ መልምላ ራሷ አሰልጥናና አስታጥቃ ባሰማራቻቸው እንደነ የሶማሌ ልዩ ኃይልና ሌሎች የስርዓቱ ታጣቂዎች ይገደላል። ቤት ንብረቱ ተቀምጦ ይፈናቀላል፣ እየተፈናቀለም ይገኛል። ተላላኪዎችና ወዳደር ማስተዋል የተሳናቸው ግለሰቦችና ቡድኖች ግን ይህንን የኦሮሞ ህዝብ በወያኔና በተላላኪዋ የስርዓቱ ቅጥረኛ ከሃዲ ቡድን በኦፒዲዮ የሚደርስበትን ከባድ በደል ማየት ተስኗቸዋል። በተራ ፕሮፓጋንዳ የጠላትን መሰሪና የለየለት የወንብድና ስራ ጥሩ ቀለም ለመቀባት ደፋ ቀና ሲሉ እናያለን። እውነታው ግን ወያኔም ሆነች ተላላኪዋ ኦፒዲዮ በኦሮሞ ህዝብ ላይ የያዙት አቋም ፖሊሲያቸው አልተለወጠም፣ ሊለወጥም አይችልም። እሰረው፣ ግደለው፣ ዝረፈው፣
ከሀገር አሰድደው የሚለውን የጋራ ስምምነታቸውን ሲተገብሩት እንደነበረው ሁሉ አሁንም ማጠናክረው ቀጥሏል። በምድር ላይ ያለው እውነታ ይሄና ይሄ ብቻ ነው። የኦሮሞ ህዝብ ትላንትም ሲገደል ሲታሰርና ሲዘረፍ ነበር። እያዩና እየሰሙ የጠላትን ፕሮፓጋንዳ ማስተጋባት ደግሞ ከጠላትነት ውጪ ሌላ ስም ሊሰጠው አይችልም። የኦሮሞ ህዝብ ትላንትም ሆነ ዛሬ ለፍትህ ለእኩልነትና ለነጻነቱ ሲታገል ነበር፣ እየታገለም ይገኛል። ትግሉ ፍሬ እስኪያፈራም በወራሪዋ ወያኔ የሚሆን በተላላኪዋ ኦፒዲዮና በአንዳንድ ሆዳደሮች ማስተዋል በተሳናቸው ግለሰቦችና ቡድኖች የሚነዛውን ወሬ ከቁብ አይቆጥሮም ወይም የሚሰማበት ጆሮ የለውም። ምክንያቱም የኦሮሞ ህዝብ ወያኔ ማን እንደሆነች ገና ከመጀመሪያው ጠንቅቆ ያውቃል። በተለይ ደግሞ ያለፉት 26 የስቃይና የመከራ ዘመናት ብዙ አስተምረውታል። እናም ትግሉን አጠናክሮ ከመቀጠል ውጪ ሌላ አማራጭ የለውም፣ ሊኖረውም አይችልም። የኦሮሞ ህዝብ መሰረታዊ ጠላቱ የሆነችው ወራሪዋ ዘራፊና ቀማኛዋ ወያኔ እስካልተወገደችም በኢምፓሪቷ ኢትዮጵያ ለውጥ ይመጣል ብሎ አያምንም፣ ሊያምንም አይገባውም። እውነተኛ ለውጥ የሚመጣው በማስመሰያ ፕሮፓጋንዳ ሳይሆን በእውነተኛ የህዝቦች ተሳትፎ በእውነተኛ የህዝቦች ምርጫ በመሆኑ ወያኔም ሆነች ኦፒዲዮ ያለ የሌለ አቅማቸውን ተጠቅሞ ቢዋሹ ሲያስዋሹ ቢውሉ የሚያምናቸው የለም። ያለፉት 26 ዓመታት ታማኝ ያለመሆናቸውን አስመስክረዋል። አሁን ሁሉም ለነጻነቱ እየታገለ ይገኛል። በተለይ የኦሮሞ ከአብራኩ በወጣ በኦሮሞ ነጻነት ግንባር እየተመራ በቄሮ ልጆቹ አጋርነት ነጻነቱን በትግሉ ለመጎናጸፍ ትግሉን አጣጥፎ ይገኛል። ይህ ደግሞ ተጠናክሮ ቀጥሎ ዛሬ የኦሮሞን ህዝብና ሌሎች ጭቁን ኢምፓየሪቷን ኢትዮጵያ ህዝቦች እየዘረፈችና እየገደለች ያለችውን መሰሪ ቡድን ወያኔ አዎ ሁላችንም በያለንበት ትግላችንን አጠናክረን ቀጥለን የጠላትን የማስመሰያ ፕሮፓጋንዳ ረግጠን አልፈን ነጻነታችንን መጎናጸፍ አለብን። ነጻነት በትግል እንጂ በደጅ ጥናት አይገኝምና። እንግዲህ አድማጮቻችን ከኦሮሞ ነጻነት ድምጽ ከአማርኛ ቋንቋ ዝግጅት ክፍላችን ለዛሬ ያሰናዳነው ዝግጅት በዚህ ተጠናቋል። ሳምንት በተመሳሳይ ዝግጅት እስከንገናኝ ደህና ሁኑ። ድል ለኦሮሞ ህዝብ።